ዳልፈጥር ዋዜማ በሰላም አደረሳችሁ ላለው የአዲስ አበባ ከተማ አስተዳደር ማህበራዊ ትረስት ፈንድ በዚህ ከተማ ላይ ማህበራዊና ኢኮኖሚያዊ ችግር ያለባቸው በዘላቂነት የማቋቋም ተልዕኮ ወስዶ የሚሰራ ተቋም ነው። የአዲስ አበባ ከተማ አስተዳደር እንደምታውቁት የከተማችንን ማህበራዊና ኢኮኖሚያዊ ችግር ያለባቸው ሰዎች በዘላቂነት ለማቋቋም በርካታ ስራዎችን እየሰራ ያለ የከተማ አስተዳደር ነው። በሺዎች የሚቆጠር ቤቶችን በመገንባት ለድሃዎች የሚያድል ነው። እንደዚሁም በትምህርት ቤት ውስጥ ከ800 ሺህ በላይ ተማሪዎች በቀን ሁለቴ እንዲመገቡ ያደረገ የከተማ አስተዳደር ነው። በቀን ደግሞ አንድ ጊዜ ምንም ነገር ለሌላቸው የተስፋ ብርሃን በማቋቋም ከ35 ሺህ በላይ ነዋሪዎች በቀን አንድ የሚመገቡበትን እድል የከፈተ የከተማ አስተዳደር። በተጨማሪም በዚህ ከተማ በክርስትናም በእስልምናም የሚከበሩ በዓላትን ምክንያት በማድረግ ከ500 ሺህ በላይ ሰዎችን በየበዓላቱ ማዕድ እያጋራ የከተማዋን ሕዝብ ችግር በጋራ ለመቅረፍ እንደዚሁም የከተማዋን ማህበራዊና ኢኮኖሚያዊ ችግሮችን በዘላቂነት ለመፍታት ሰፊ እንቅስቃሴ እያደረገ ያለ ከተማ አስተዳደር። እንግዲህ የአፍሪካ ሆልዲንግ ግሩፕ እንደምናየው ከተራ ቢዝነስ ባሻገር የሚያስብ ትልቅ ኩባንያ ነው። አፍሪካ ሆልዲንግ ግሩፕ የከተማችንን ማህበራዊ ኢኮኖሚያዊ ችግሮችን ለመፍታት እየተንቀሳቀሰ ያለ ኩባንያ ነው። ባለፉት ከኛ ጋራ በጋራ በሰራናቸው እንጦጦ ላይ እንጨት የሚለቅሙ እናቶች ከ130 በላይ እናቶች የኩባንያው መስራች ባለቤት እንዲሆኑ ያደረገ ኩባንያ ነው። ይህን ስንመለከት የከተማዋ ማህበራዊና ኢኮኖሚያዊ ችግር ያለባቸውን ሰዎች በዘላቂነት ከማቋቋም አንጻር የኢኮኖሚው ባለቤት ያደረገ የኩባንያው ባለቤት ያደረገ ኩባንያ ነው። በሁለተኛ እነዚሁን እናቶች ደግሞ በዘላቂነት ለማቋቋም ለ55 የሚሆኑ እናቶች እንጀራ በመጋገር ኢኮኖሚያዊ ችግሮቻቸውን እንዲፈቱ ለማድረግ ሌት ተቀን እየሰራ ያለ ኩባንያ ነው። ይሄም ብቻ ሳይሆን በዓላትን ምክንያት በማድረግ ደግሞ በየጊዜው በተለይ በዚህ ቦታ ላይ በወረዳ 5 ላይ ከአንዴም 2-3 ጊዜ ማዕድ በማጋራት ከህብረተሰቡ ጋር አጋር ሆኖ እየሰራ ያለ ተቋም ነው። ስለዚህ አፍሪካ ሆልዲንግ ግሩፕን በእኛ ተቋም ስንመለከተው ከተራ ቢዝነስ የወጣ የከተማችንና የሀገራችንን ችግር የተረዳ በጋራ ለማደግ በጋራ ለመበልጸግ ሌት ተቀን የሚሰራ ተቋም ነውና በዚሁ አጋጣሚ ከልብ አመሰግናለሁ። በተለይ አቶ ደረጀ እያደረጉልን ያለውን እንቅስቃሴ በእውነት ከልብ እናመሰግናለን። አጠቃላይ ይህንን በዓልም በሰላም እንዲያልፍ የተቸገሩ ሰዎች ደግሞ የምንችለውን ያህል እንዲደገፉ ለማድረግ የወረዳውም የኩባንያውም እንደዚሁም የእስላሚክ ማህበሩ በተደረገው ጥረት ዛሬ ይህንን ማዕድ ማጋራት እየቻልን ያለ ነው። ይሄ በዓል ደግሞ የቀረው ጥቂት ጊዜ ነው። ጾማችሁን በሰላም እንድታጠናቀቁ ከዛም ባሻገር ደግሞ በዓሉ ደስተኛ ሆናችሁ እንድታሳልፉ አሁንም ከጎናችሁ መሆናችንን እናረጋግጣለን። መልካም በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። አፍሪካ ሀገሮች ሞዴል ሊሆን የሚችል ስራ እየሰራ